የአክሱም ወንጌል አማኞች ድምጽ ሆነን ባካችሁ ድምጽ ሆነን ይያሉ ይገኛሉ። ይሄንን ቪዲዮ ወደሚመለከተው አካል እንዲደርስ በደንብ ሼር አድርጉት። ሚዲያ ያላችሁ ሰዎች ደግሞ ቪዲዮ እንድትሰሩና ድምጽ እንድትሆኗቸው በጌታ ፍቅር ላሳስባችሁ እወዳለሁ። በዚህ ሁለት ቀን ውስጥ ነው እንደዚህ አይነት ጥቃት የደረሰባቸው። እጅግ በጣም የሚያሳዝን ነው። የእግዚአብሔር ቃል በድፍረት ቀደውታል። በድፍረት እንደዚህ ቅዱስ የእግዚአብሔር ሕያው ቃል የሆነውን ቀደው ጥለውታል። ብዙ ሰው አገልጋዮችን ደብድቧል እየተባለ ነው እና ድምጽ እንድትሆኗቸው ሼር እንድታረጉላቸውና በጌታ ፍቅር ላሳስባችሁ እወዳለሁ። የሆነ ጭፈራ ቤት ወይም የሆነ አረቂ ቤትና ጠላ ቤት ቢሆን እንደዚህ አድርገው አያዘጉትም። የኢየሱስ ክርስቶስ ቤተክርስቲያን እግዚአብሔር አምላክ ብቻውን የሚመለክበት ቤተክርስቲያን ግን እንደዚህ አይነት እርምጃ ወስደውበታል ማለት ነው። ያሳዝናል በጣም። ከማን እንደተማሩት እግዚአብሔር አምላክ በሕያው ቃሉ ምን ይላል? ጠላቶቻችሁን ውደዱ ይላል። እነሱ ግን ጠላቶቻቸውን ይገድላሉ ያሳድዳሉና እግዚአብሔር አምላክ የልቦና አይኖቻቸውን ያብራላቸው ልል ወዳለው። እኛ ግን እንደ አባታችን የሚያደርጉትን ያውቅምና እግዚአብሔር አምላክ ሆይ ይቅር በላቸው ልል ወዳለው። ክርስቶስ ኢየሱስ በርቶላቸው ደግሞ ነገ ከአሳዳጅነት ወደ ተሳዳጅነት ወደ ወንጌላውነት የሚቀየር የእግዚአብሔር መንፈስ ያገኛቸው ብዬ ልባርካቸው ወዳለው። እግዚአብሔር ይባረክ። ተባረኩ።